ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኪንግ ኦፍ አፍሪካ ዩቲዩብ ተከታታዮች እንዴት ናችሁ? አላችሁ ያለው አልሐምዱሊላህ። ሰላም ለዝነት በእናንተ ላይ ይሁን። እኔ ጋር በጣም ደህና ነኝ። እናንተ እንዴት ናችሁ? አላችሁ አልሐምዱሊላህ። ሁላችሁም ያላችሁበት ሰላም ብያለሁ። ሰላማችሁ ብዝት ይበል። እንዲሁም ክርስቲያን ወገኖቻችን ሰላም ብያለሁ። ዛሬ በአዲስ ቪዲዮ ከች ብያለሁ። ቪዲዮ የሰራሁኝ በጣም ቆይቻለሁ እንደምታውቁት። ያው እንደማልገባ አሁን ደግሞ እንደምታውቁት ከጉንፋንም የድምፄን በደንብ አሳምሮታል ማለት ነው። እና በነገራችን ላይ በዚህ ድምጽ ቀጥ እንዳትሉ ማለት ነው የባሰ እና እኔ በጣም ደህና ነኝ አልሐምዱሊላህ። እንዴት ናችሁ? አላችሁ ያለው አልሐምዱሊላህ። ሰላማችሁ ብዝት ይበል በያላችሁበት። እንደዚሁም የማዳም ቅመሞች በያላችሁበት አላህ ይጠብቃችሁ፣ የማታ እንጀራ አላህ ይስጣችሁ እያልኩኝ እንግዲህ ዛሬ ደስ ይለኛል እውነት ለመናገር ማለት ደስታዬን ያው አካፍላችኋለሁ። የዛን ያክል ደስታም ባይባልም በትንሹም ቢሆን ትላላችሁ እና እኔ በጣም ደህና ነኝ እና አልሐምዱሊላህ ነው ማለት ነው። ዛሬ እንግዲህ ሙፋጃ ተሰጥቶኛል። በነገራችን ላይ ባለፈው ሴትያዬ ተሳፍራብኛለች ምናምን ነገር ቪዲዮ ሰርቻለሁ። እንዴት ነው አልሰራሁኝም ቪዲዮ። ሴትያ ተሳፍራ ነበረ ዛሬ ከች ብላለች ማለት ነው። እና በቃ ሌላም የሆነ ነገር ሙፋጃ ሰጥተኛለች እና የመጀመሪያ እኔ አረብ ሀገር ከመጣሁኝ አሁን 2 አመት ከምናምን ነው የሚሆኑኛል እና አንድ ብር አይቼ አላውቅም እስካሁን ድረስ ማለት ነው። እና ዛሬ ምን ታይቶት እንደሆነ አላውቅም። በነገራችን ላይ ማዳም አዲስ ማዳም ናት እና 2 አመት ስሰራ እንደው ምን ያዲ አልተሰጠኝም ብዬ ተጣላሁኝ። ሰውየው ነው ሴትየው ነኝ እና እስካሁን ድረስ እንደው ምን ቪዲዮ ልሰራ አልፈለኩኝም ነበር እና ያ እኔ ትላንትናው ነገር ትዝ ስላለኝ ነው እና ትላንትና ትዝ ስላለኝ ትላንትና ማለት ያው የመጀመሪያ ማዳሚ 2 አመት ሰርቼባታለሁ። 1 አመት ከ11 እና አንድ አዲ 5 ብር የሚባል ነገር አላውቅም እና ያን አመታት ስሰራ ማለት ነው። እና ዛሬ እዚህ ቤት አዲስ ነኝ እና ብቻ አልሐምዱሊላህ ከምንም በላይ የሆነ በሆነ ነገር ትወደዳለህ ትወደኛለህ ማለት አይደለም እንግዲህ እና ያው ተሳፍራ ነበረ። በሰሞኑ ልጅ ይዤላት ነበረ። ያው እኔም ወሬኛ ሆኛለሁ ነው። ዩቲዩብ ስትከፍቱ ወሬኛ ትሆናላችሁ እና አዲያ ይዛልኝ መጣለች። ምንድነው ብላችሁ ትገምታላችሁ? እስኪ አብረን እናያለን። እኔም ብቻ ከፍቼዋለሁ እንጂ እንትን እላልኩት። ይሄም ፕሮፋይል እንትን ነው። አንድ ስንት አጥፍ ስንት እንትን ይዛል እንደመጣች እኔ ነኝ የማውቀው እና አዲያ ሌላ ነገር አልተሰጠታ። ምክንያቱም ይሄ አዲስ ነገር የሆነብኝ ግን እንኳን ለእህቴ ያላኩላትም ማለት ነው ይሄው እና እስካሁን ድረስ እኔ ካርቶን ነው ያለው። እስካሁን ድረስ እኔ አላውቅም እና አዲስ ስለተሰጠኝ ነው እኔ ደስ ያለኝ። ምክንያቱም አንደኛ በቤቱም አዲስ ነኝ። አብረን እንከፍተዋለን። እስኪ ልክፈተው። እንዴት አባት እንደሚያምር ነገር እንደሆነ ይመስለኛል እና ፕሮፋይል አጥር ላርከፍከው። በነገሩ አራም አይደለም አሁን ስለማልወጣ አቤት ማሻአላ። ሁለተኛው ደግሞ ቅድም እንደመከፍት አድርጌ ነበር እውነት። ከዛ ለምን ቪዲዮ አልሰራም ብዬ ነው እንትን ያልኩት። የላይላዩን እኔ ነኝ የላስኩት ወረቀቱን ማለት ነው። በነገራችን ላይ ከዛ ቪዲዮ ለምን አላዜግም ምናምን ብያቸው ወደዚህ መጣሁ። ከላይ ትቼ ከእንትን ከፈትኩት። ከዚህ ነበር የሚከፈተው የነበረው ከዚህ ከፈትኩት። ማን ቀድሞኝ ነበረ? ወሬኛ የሆንኩ ሴትዮ ማለት እንዲህ ነው መሰለኝ የሚሸተው ግን ሽታው ብዙም አይነፋም እውነት ለመናገር ብቻ የሰጠ
ንፉጋ ይባላል አይደል የሚባለው። ሁለተኛ ሽቶ እንዴት ሰብስባ ለሰጠችኝ አላውቅም። ይሄ ደግሞ ባካክ ነው የእንትን የመኝታ እንትን የአንሶላ ምናምን አይታችሁታል። የአንሶላ ምናምን ነገር ነው ይሄ ነገር። እውነት ማለት እኔ አንደኛ አዲስም ስለሆንኩኝ ለዛ ነው እንትን ያለብኝ ሞቅ ያለብኝ። አዲስ ማለት ለአዲ ያለ ስጦታ ማለት ነው እንጂ እንትን ብሎኝ አይደለም። እና ቅድም እየከፈትኩት እያለ ከፍቼዋለሁ እንትን ወረቀቱን ማለት ነው የላይ አንግጬው። ከዛ ለምን ቪዲዮ አልሰራም አልኩኝና ወደዚህ መጣሁ ማለት ነው። እና እስኪ በምን ቃል ልቅረጻት እኔ ምን ልበላት። እና ይሄን ብቻ አይደለም ሌላ ነገር አለ። አባይም አለ። አባዩ ደግሞ በጣም ነው ደስ ያለው። የምወደው አባያ አላችሁ፣ የምጠላው አባያ አላችሁ። የፈጠችኝ ነገር ያመጣችልኝ ነገር አሳያችኋለሁ። እና እንዳቀነብኩኝ እሺ ለብሼ ባሳያችሁ በመድሌ ግን ለመልበስ አይመትኝም ማለት ነው። እና እውነት በጣም ነው እንትኑ ራሱ ከለሩ ራሱ በጣም ወደው ዛው ነው። እንደዚህ ይመስለኛል። እና ወልዴ እንኳን ጃብ ይሄንን እንትን ልጅ ነው የሚይዘው እና እንደዚህ ትለኛለች። እስኪ ከእንትኔ ጋር ያምራል ነው እውነት ከከለሬ ጋር ይሄዳል፣ ምንም አይልም። እና ከሱሪ ነው ድሮ እኛ ጋር ይለበስ ነበር ባጭሩ። ይሄ አባዩ ሳይሆን ግን እኛ የምንለብሰው እንትን የምንለው ይሄ የምንድን ነው እንትኖቹ ምንድን ነው የሚባለው? የመኒዎች ናቸው ምንድን ነው ወንዶች ባንጋሊዎቹ የሚለብሱት እንትን የለም አጭርና ረጅም እንደሱ አይነት ነው። ግን እኛ የምንለብሰው የሚለበሰው የነበረው ቦምቤ ይባል ነበረ። ግን ይሄ በጣም ሰፊ ነው እና ረጅም ነው። ሱሪ ያለው ሂጃብ አለው እና በጣም ያምራል። ተደጋጋሚ እኔ ደግሞ አባይ ረጅም ነው አባያ እና ሁሌም ለምንድን ነው እንትን ማትለብሺ ትለኛለች። አባያ አትልበሽ እንደዚህ አይነት እና ስንወጣ የሆነ አጭር ነገር ልበሺ ምናምን ስትለኝ እኔ እንደዛ ነገር አልወድም ምናምን እላታለሁ ሁሌ ማለት ነው። እና ደግሞ የለኝም ቢኖረኝም ደግሞ አልለብስም እላታለሁ። ከዛ እሷ ለካ ማስተዋሉን አላውቅም። አሁን እንትኑን ይዛልኝ ሰጠችኝ ማመጣችልኝ እላችኋለሁ። እና ይሄንን ይመስላል ውዶቼ። እና ማዳሜ ሁላችሁም 3 ሽቶ 3 ቁጥር ይዛልኝ መጣለች እላችኋለሁ። እና በጣም ነው የማመሰግነው አልኳት። እና እኔ ራሴ ወላሂ እንትን አልኩኝ በቃ ደስ አለኝ አንተ ስትሰጠኝ ማለት ነው። ምክንያቱም እኔ ከዚህ በፊት ይሄ ስጦታ የሚባል ነገር አላውቅም፣ ሀዲያ የሚባል ነገር አላውቅም ማለት ነው። እና ስትሰጠኝ በቃ ምንም ሳልላት ነው በቃ ኧረ አመሰግናለሁ ለምን እንትን አላልሽኝም አልኳት። እኔ ለምን ተጨናነቅሽ ምናምን ዝም ብዬ ማለት ነው። እና ከዚህ በፊት እኮ እኔ በዛችም ወደ ለምን ሀዲያ አልሰጠሽኝም ምናምን ብዬ ለሌላው ለሰራተኛ ለብዙ ሰራተኛ ስትሰጥ ለእኔ ደግሞ ደሞዜን አሽጋ ሰጠኝ ነበረ። እንግዲህ የሚያውቀው ያውቀዋል እዚህ የተናገርኩት ማለት ነው። እና ለምን አልተሰጠኝም ብዬ እንትን ብያለሁ፣ ረብሻ አውጥቻለሁ። እና አሁን ደግሞ በራሷ ፍቃድ አምጥታ ሀዲያ ስትሰጠኝ በቃ አመሰግናለሁ ኧረ ችግር የለውም ምናምን ነገር ብያት የሆነ አላ እኛ ታውቃላችሁ እንትን እንደሚሉን ማለት ነው ብያት ተቀበልኩላችሁ እላችኋለሁ። እና በጣም ነው ደስ ያለኝ። ደስታዬ ላካፍላችሁ ብዬ ነው። በየቦታው እንደምታውቁት ሀዲያ የሚባል ነገር በየሰዓት በየጊዜው በያለ እና እኛ ጋር ምንም ነገር ኦፍ የለም አናውቅም። እና እኔ ለሀዲያ አልተፈጠርኩም ይመስለኛል ሳስበው ማለት ነው። እና ዛሬ ደግሞ በሆነ አጋጣሚ አላውቅም ይሄ ነገር እኔ ሲሰጠኝ ግራ ተጋባሁ። በቃ አዲስ ነገር ነው የመሰለኝ። ከዛ እንደውም አድቤት ቁጭ ብዬ እንትኑን ራሱ ላትኩት ላየው ማለት ነው። ሽቶ እወዳለሁ በነገራችን ላይ።
ከዛ ወረቀቱን ካላትኩት በኋላ ከዛ ትዝ አለኝና ለምንድን ነው ቪዲዮ ማልሰራበት ነው ብዬ እንደዚህ ይመጣላችሁና ይሄን ይመስላል። ያዲያ ትንሽም የስጦታ ትንሽም የለውም እና ምንድነው ሙሀባ ሊጨምር ከፈለጋችሁ ምንድነው የሚባለው ሙሀባ ሊጨምርላችሁ ከፈለጋችሁ ስጦታ ተሰጣጡ ይባላልና የስጦታ ትንሽ የለም ብዬ እኔ ምንም ሳላረግ ተቀበልኩ እላለሁና ይሄን ይመስላል። ዛሬ በጣም ደስ ብሎኛልና ይሄን ቪዲዮ የምታዩ ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነዋሪ የሆናችሁ ደግሞ ላይክ እና ሼር በማድረግ ተባበሩን። እንወዳቸዋለን። ጉንፋንም ይዞኛል፣ ፊት ያመጣል። ባይ ባይ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም ሁኑልኝ ቤተሰብ።